ያንድ ሰው ዋጋ ምን ያህል ነው? የትውልድስ? በኢትዮጵያ 60% የሚሆነው ወጣት ነው። ይሄ ደግሞ ትልቅ በረከት ነው። ለዚህ ነው አዲስ ዌቭ አዲስ የተሐድሶ ንፋስ በኢትዮጵያ ይንፈስ ለአዲስ ትውልድ መነሳት የከበረ አገራዊ ጥሪውን የሚያሰማው። አድሰን ሙላን ላከን በተሰኙ 3 መርሆች ታጅቧል። ራእዩ መንፈሳዊ እንቅስቃሴ በመላው አገሪቱ መፍጠርና በወንጌል ወጣቱን ዓላማ መር ህይወት እንዲኖር ማስቻል ነው። ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ። ልብ በሉ የአዲስ ዌቭ የለውጥ ዘመቻ ለ18 ወራት ይዘልቃል። የጉዞ ጅማሬ ግን ከነሐሴ 22 እስከ ጳጉሜ 1 ድረስ በሚዘልቀውና በአገር አቀፍ ደረጃ በታወጀው የጸሎት ሳምንት ይከፈታል። በአንድ ልብ በጋራ ብንጸልይ በእርግጥም እንደ ናፍቆታችን ኢትዮጵያ ትጎበኛለች። ውሃ ባህርን እንደሚከድን ምድር እግዚአብሔርን በማወቅ ትሞላለችና። አሁን ወደ ያዕቆብ ጅማሬ ስንመለከት አንድ ደስ የሚለው ነገር ምንድነው? ርብቃ ከ20 ዓመት በኋላ ጽንስ በውስጧ ሲመጣ ቴክኖሎጂው ላይ አሁን በዚህ ዘመን ባለ ቴክኖሎጂ የሕክምና ባለሙያዎች እዚህ ልትኖሩ ትችላላችሁ። ምንድነው የሚሆነው? እህቶች በሚያረግዙበት ጊዜ ኦልትራሳውንድ ሲታይ የኦልትራሳውንዱ የሚናገረው ወይም ደግሞ ሳይንሱ የሚነግረን ነገር ምንድነው? የተረገዘው ጽንስ ወንድና ሴት መሆኑን ነው ሚነግራቸው ያለው። ስለዚህ ወላዶቹ መዘጋጀት በሚገባቸው መንገድ እንዲዘጋጁ ያደርጋቸዋል። አይ ቲንክ ከዚህ የተለየ ነገር ያለ አይመስለኝም። አንዳንዶቹ ደግሞ በኦልትራሳውንድ የሚነገረውን ጽንስ ምን እንደሆነ መስማት የማይፈልጉም አሉ። እንደ ምርጫቸው ነው። ይሄ ክፍል ግን የሚያስረዳኝ ከ20 ዓመት በኋላ ርብቃ በጸነሰች ጊዜ በውስጧ ያልተለመደ ከርግዝና ወይም ደግሞ ከኖርማል እርግዝና የተለየ ትግል ባየች ጊዜ በጣም የሚገርም ነገር ነው። እዚህ ቤት ውስጥ በእርግዝና ውስጥ ያለፋችሁ ሰዎች እህቶች ካላችሁ የኔ ባለቤት 3 ልጆች ወልዳለች። በዚህ ጊዜ በእርግዝና ሲጀምር ነብይ አልፈለገችም። እየሰማችሁ ነው? ዶክተር ጋር ነው የምትሄደው። እቺ ሴት ግን ያደረገችው ምንድነው? እርግዝና ሲጀምር ከኖርማል እርግዝና የተለየ ነገር ስለሆነ በውስጧ የመጣው ትግል ለየት ያለ ትግል ስለሆነ ቀጥታ ሄደችው ምንድነው? እግዚአብሔርን መጠየቅ ነው አለ። መቼም ይሄ ክፍል መጽሐፍ ቅዱስ እንደሚነግረን ካለ በትውልድ መካከል እግዚአብሔር ስለ ቤተ ክርስቲያንና ስለ ሕዝቡ ሊያሳየን የፈለገው አንድ ነገር አለ። ይሄም የሚያሳየን አንድ ነገር ምንድነው? ርብቃ የቤተ ክርስቲያን ምሳሌ ስለሆነች ነው። ስለዚህ በውስጧ የተጸነሰውን ትግል በውስጧ የተጀመረውን አዲስ ትግል የማታቀውን ትግል በውስጧ እንደተጀመረ ስትመለከት ወደ እግዚአብሔር ዘንድ ስትሄድ እግዚአብሔር የነገራት ጾታ አይደለም የነገራት። 2 ወንዶች አሉ አላላትም። የነገራት ምንድነው? በውስጧ ያለውን ሕዝብና በውስጧ ያለውን ትውልድ ፍጻሜውን የነገረው። አንድ ነገር መነግራችሁ ምንድነው? የሳይንሱ የሚነግረው ጾታ ቢሆን የእግዚአብሔር አልትራሳውንድ ግን የሚናገረው ዴስቲኒ ነው። እስቲ አሜን። ስለዚህ ያዕቆብ ገና ከናቱ ማፀን ሳይወጣ እግዚአብሔር ስለ ያዕቆብ የተናገረለት ምንድነው? አንተ ስትወጣ ይላል። በጣም ይገርመው ነገር የሆሴ ላይ እንደዚህ ብሎ ይናገራል። በናቱ ማፀን ሳለ ከወንድሙ ጋር ታገለ፣ የወንድሙን ሰኮና አሰናክሎ ወጣ ይላል አይደለም? ባደገ ጊዜ ደግሞ ይላል ባደገ ጊዜ ከማን ጋር ታገለ ይላል? ከእግዚአብሔር ጋር ታገለ፣ ወደ ፍጻሜውም ገባ ይላል። አሁን ስለ ያዕቆብ ልንገራችሁ። ያዕቆብ እነዚህን ታላላቅ ግዙፍ የሆነውን ትንቢታዊ ድምጾች የሰማችው እናቱ ናት። ሄደች፣ እግዚአብሔርን ጠየቀች። እግዚአብሔርን በያዕቆብ ላይ ስለሚናገረው ነገር እሱ ገዢ ይሆናል፣ እሱ ታላቅ ይሆናል፣ እሱ የሕዝብ አባት ይሆናል፣ በውስጡ ትውልድ አለ፣ በውስጡ መሲሁ ይወለዳል። ለዚህ ነው መጽሐፍ ቅዱስ ላይ ዘልቆ አካባቢ ነብዩም እንዲህ ብሎ ይናገራል። በያዕቆብ ድንኳን ውስጥ ኮከብና ያለው ይላል። በያዕቆብ ድንኳን ውስጥ ሊመጣ ያለውን መሲህ አለው ይላል። አንድ ነገር ላሳያችሁ ፈልጋለሁ። ይሄ ያዕቆብ የሚባለው ሰው እንደ ግለሰብ ስትመለከቱ በላዩ ላይ የተነገሩ ግዙፍ የሆኑ ትንቢታዊ ድምጾች አሉ። ብዙ ታላላቅ ነገሮች በላዩ ላይ ተነግረዋል። እኔ ዛሬ አንድ ነገር ልናገር ወዳለሁ በዚህ ጉባኤ መካከል። አድሰን ብለን እግዚአብሔርን እንደ ትውልድ ልንታደስ የሚገባው አንድ ነገር አለ። ይሄ ሰው በህይወቱ ላይ የተነገሩትን ታላላቅ ግዙፍ የሆኑትን ትንቢታዊ ድምጾች ተቀብሏል። እግዚአብሔር ትልቅ ነው ብሎታል። እግዚአብሔር መሪ ነው ብሎታል። እግዚአብሔር አለቃ ነው ብሎታል።
እግዚአብሔር የበላይ ነህ ብሎታል እግዚአብሔር ያላለው ነገር የለም በብዙዎቻችን ላይ ብዙ ነገር ተነግሯል እግዚአብሔር ይባረክ ስለ ድምጹ አረ አሜን እግዚአብሔር ስለ ተናገረው ነገር በትውልድ መካከል ስሙ ይባረክ እስቲ አሜን ታዲያ ግን አንድ ነገር ልንገራችሁ ፈጠን ብዬ ጊዜን እንዲበቃ ይሄ ያዕቆብ ይሄን ሁሉ የትንቢት ቃልና እነዚህን ታላላቅ ነገር የተቀበለ ሰው መጀመሪያውና መጨረሻው የተለያዩ ሆነው በመካከል የኖራቸው ነገሮች ግን የሚያደናግጡ ይሆናል ምን ማለት ነው ያዕቆብ ይሄንን የትንቢት ቃል ከሰማ በኋላ በያዕቆብ ሕይወት ውስጥ እዛ ብዙ ስገብቼ ብዙ ነገር አልናገርም ወንድሙ አደን ይወድ ነበር ይላል እሱ ደግሞ በቤት ምንድነው ይላል ጭምት ነበር ይላል anyways ይሄ ሰውዬ የሚፈልገውን ነገር ለማግኘት የሄደባቸው መንገዶች እንድናይ ፈልጋለሁ ስለዚህ በወንድሙ ዘንድ ወንድሙ ወደሱ መጥቶ በራበው ጊዜ ይላል መጽሐፍ ቅዱስ ታሪክ ውስጥ ገብቼ ብዙ ጊዜ አልፈጅም በራበው ጊዜ ያዕቆብ ምስሩን በቤት ውስጥ ይሰራ የነበረው ነገር ለመብላት ብቻ ሳይሆን ለጉዳዩ ይጠቀምበት ነበር ገባችኋል ማለት እንደሆነ ለአንድ ዓላማ ይጠቀምበት ነበር ስለዚህ ወንድሙ ወደሱ በመጣበት ጊዜ ወንድሙን ብኩርናውን ከተቀበለ በኋላ በምስሩ ለወጠው እንደሚል መጽሐፍ ቅዱስ ይናገራል እዛ ውስጥ አልቆየም አንድ ነገር ላሳያችሁ ፈልጋለሁ ይሄ ካለፈ በኋላ በያዕቆብ ሕይወት ላይ አንድ ቀን አባትየው አንድ ነገር እንድናይ ፈልጋለሁ ምዕራፍ 27 ላይ ቶሎ ብላችሁ ትሄዱልኛላችሁ እሱን ግለጡትና እነዚህ ነገሮች ቶሎ በየናገራለሁ ዝም ብላችሁ እሱን ከፍታችሁ እንደዛው ተውትና እኔን ትሰሙኛላችሁ ሃሌሉያ ኢየሱስ ጌታ ነው እስቲ ተመልከቱ አሁን ይሄ ያዕቆብ የሚባለው ሰው ገና ከናቱ ማህፀን ሳይወጣ እግዚአብሔር አስቀድሞ በላው ላይ እነዚህን ታላላቅ ነገሮች ተናግሯል በጣም የእግዚአብሔር ምህረት የሚገርም ነው አሜን የሰውየው ማንነት ምን እንደሆነ ሳይታወቅ ምን አይነት ሰው እንደሆነ ሳይታወቅ በጣም የሚገርመው ነገር ባንዳንዶቻችን ላይ የተነገሩት ነገሮች ማንነታችንን የሚያውቁ ሰዎች በእኛ ላይ የተነገረውን ትንቢት ሲሰሙ ሊደነግጡ ይችላሉ እንዴት ይሄ በሱ ላይ ተነገረ ተብሎ አይደለም እንዴት ይሄ በሷ ላይ ተነገረ ተብሎ እግዚአብሔር የምህረት አምላክ ነው አሜን እግዚአብሔር የጸጋ ሁሉ አምላክ ነው አሜን በላያችን ላይ የተነገሩት የትንቢት ቃሎች በላያችን ላይ የተነገሩት እግዚአብሔር በእኛ ሕይወት ይደረጋል ይፈጸማል ብሎ እንደ ሕዝብ የነገረን ለነገሩ ብቆች ስለሆነ ሳይሆን እግዚአብሔር ብቁ ስለሆነ ብቻ ለነገሩ ታማኞች ስለሆነን ሳይሆን እግዚአብሔር ብቻውን ታማኝ ስለሆነ ነው ያዕቆብ እነዚህ ሁሉ ትንቢቶች ተነግረው ወደ መጀመሪያው ማጠቃለያ ልምጣ ይሄ ሁሉ ትንቢት ተነግሮት አንድ ቀን አባትየው ባረጀና በሸመገለ ጊዜ አይኖቹን በፈዘዙ ጊዜ እንደ ትውልድ ባርኮትን ባህላዊው ስለነበረ በመጽሐፍ ቅዱስ ባህላዊ አሰራሩ ስለነበር ትውልድን መባረክ ልጆቹን ሊባርክ ሲፈልግ ቤተሰቡ ለሁለት ተከፍሏል ልብ በሉና ስሙኝ ቤተሰቡ ለሁለት ተከፍሏል አባትየው ኤሳውን የሚወደው ካደነው ያበላው ስለነበር ሆዱን ጥቅሙን ስለሚሞላለት ካደነው ያበላው ስለነበር ይወደው ነበር ይላል እናትየው ደግሞ ያዕቆብን የምትወደው ከጥቅም የተነሳ ሳይሆን በላው ላይ ስለተነገረው የትንቢት ቃል ብቻ ነበር አረ ይሄ ገባው አሜን ይበል ከኔ ጋር ፌቨሩ ዚጋን የተለያየው አባትየው ሊባርከው የሚፈልገው እንደው ምን ይላል ነው ክፍሉ ጋር ይሄ 27ኛው ምዕራፍን ስትጀምሩ እናንተ ቤታችሁ አንብቡ ጊዜ ለመቆጠብ አባትየው ምን አለ ካደንከው ምግብ የምወደው ነገር ስራልኝና አምጣ ከዛም በኋላ ምን ላርጋለው አቤት ልባርካለው እኛም የሚያስፈልገን እንደዚህ አይነቱ በረከት አይደለም አረ አሜን እኔ 3 ልጆች አሉኝ ልጆቼን ልባርክ ብነሳ እንደ እግዚአብሔር ቃል ምባርከው ለኔ ከሚያደርጉልኝ ነገር የተነሳ ሳይሆን እግዚአብሔር በእነሱ ህይወትና ዴስቲኒ ላይ በእነሱ ፍጻሜ ላይ በተናገረው ነገር ላይ ይባርካቸው አባትየው ካደነው
ያበላውና የሚፈልገውን ያደርግለት ስለነበር ከዚህ ነገር ሊባርከው ተነሳ እናትየዋ ደግሞ በያዕቆብ ሕይወት ላይ የተነገረውን የትንቢት ቃል የሰማች ሴት ስለነበረች አባትየው ተነስቶ ይስሐቅን ሊባርከው ስትሰማ ወደ ያዕቆብ ሄደችና ከሰቡት መካከል በጎቹን እንዲያመጣ አዘዘች የሰባውን ነገር አረደ አዘጋጀች ሂዱና ምዕራፍ 27 ከኔ ጋር ግለጡ ብያለሁ ቶሎ ብዬ ይሄንን ነገር ልናገር ለሌሎቹ ጊዜ እንዲበቃኝ ቶሎ በሉና ሂዱ ምዕራፍ 27 ቁጥር 18 ላይ ሃሌሉያ አሜን ያዕቆብም ወደ አባቱ ሄደ አባቴ ሆይ አለ ይስሐቅም እንሆ አለሁ ልጄ ብሎ ሲመልስለት ለመሆኑ አንተ ማን ነህ አለው ይስሐቅ ያዕቆብም አባቱን እኔ የበኩር ልጅ ማን ነኝ አለ አቤት ምን አለ ማን ነው ግን እሱ ያዕቆብ አባቱን እኔ የበኩር ልጅሽ ኤሳው ነኝ አለው ያዘዝከኝን አድርጌያለሁ እስቲ ቀና በልና እንድትመርቀኝ አድኜ ካመጣውላ ብላ አለው ይስሐቅም ልጁን ልጄ ሆይ ከመቼው ቀናህና መጣ ሲል ጠየቀው ያዕቆብም እግዚአብሔር አምላክ ምን አረገልኝ አሳካለ እኔ መጽሐፍ ቅዱሴ ላይ በቀይ ስክሪፕቱ አስምሬበታለሁ ብትችሉ የናንተ ከሆነ መጽሐፍ ቅዱሳችሁ አስምሩበት እግዚአብሔር አምላኬ ምን አረገልኝ ያለው አሳካልኝ ቁጥር 21 ላይ ይስሐቅም ያዕቆብን ልጄ ሆይ አንተ በርግጥ ልጄ ኤሳው መሆንህን እንዳውቅ እስቲ ቀረብ በልና ዳሰኝ አለው ያዕቆብም ወደ አባቱ ወደ ይስሐቅ ተጠጋ አባቱም በእጁ እየዳሰሰው ይድምጽ ያዕቆብ ድምጽ ነው እጆቹ ግን የማን ናቸው አለ የኤሳው እጆች ናቸው አለው እጆችህ እንደ ወንድም እንደ ኤሳው እጆች ጸጉራም ስለሆኑ ይስሐቅ ያዕቆብን ለይቶ ማወቅ አልቻለም ስለዚህም ባረከው ቀና በሉ እግዚአብሔር በመድራችን ላይ የኮንፊውዥንን ዘመን ያጥራራ አረባካችሁ አሜን በሉ ለዚህ ይሄ ግራ የሚያጋባንን ነገር በትውልድ መካከል እግዚአብሔር ያነሳል እስቲ እጆች ይነሱና እንደዚህ እንበል በመድራችን ላይ እግዚአብሔር ግራ የሚያጋባው መንፈስ ይመታዋል በናዝሬቱ በኢየሱስ ስም ቤተክርስቲያንን ግራ የሚያጋባ አሰራር ትውልድን ግራ የሚያጋባ አሰራር በዘመናት መካከል የእግዚአብሔርና የእግዚአብሔር ያልሆነውን ነገር አጥርተን እንዳና የሚያረገውን ነገር እግዚአብሔር ከትውልድ መካከል ይምታው ሃሌሉያ በጣም የሚገርም ነገር ነው ምናየው ዛሬ ይወላችሁ ይሄ አሁን እኮ በትውልድ መካከል ትልቁ ችግር ምንድነው በሉኝ ትንቢቱን የትውልድን ፍጻሜ በተሸከሙ ሰዎች አንዳንድ ጊዜ ቤተክርስቲያን ውስጥ የኮንፊውዥን ዘመን መጥቷል ልክ ነው መናገረው አቤት እኔ ጋር ናችሁ መልሰን ምንለው አድሰን ምንለው ይሄን አይደል እንዴ መዝሙሩ አይደለም መታደስ ያለበት ስብከቱ አይደለም መታደስ ያለበት መንገዳችን መታደስ አለበት የሰማኝ ሰው አለ መንገዳችን መታደስ አለበት አረ አሜን በሉ ባካችሁ የሚገርም ነገር እኮ ነው አባትየው አይኖቹ ስለፈዘዙ ነገር ስለማይለይ መጽሐፍ ቅዱስ ላይ የእድሜ ጉዳይ አይደለም እያወራው ያለው ባካችሁ እግዚአብሔር በመድራችን ላይ የእግዚአብሔርን ሰዎች አይን ይክፈት እግዚአብሔር የቤተክርስቲያንን አይን እንደገና ይክፈት መጽሐፍ ቅዱስ ላይ አንድ ቦታ ላይ እንደዚህ የሚል ቃል አለ ኢዮርብዓም በነገሰበት ዘመን ኢዮርብዓም ከመንገሱ በፊት መጽሐፍ ቅዱስ ምን ይላል አኪያ የሚባለው አንድ ነብይ መጥቶ ኢዮርብዓም እንደሚነግስ ከነገረው በኋላ ኢዮርብዓምን በአንድ ነገር አስጠንቅቆታል የዳዊትን መንግስት እግዚአብሔር ከፍሎ ላንተ የሚሰጥህ ባንተ ስለተደሰተ ሳይሆን እግዚአብሔር ምክንያት ስላለው ነው ስለዚህ እግዚአብሔር ምንድነው ያለው አካይድህን እግዚአብሔርን እንደሚወድና እንደሚመርጠው አድርግ ብሎ ባለው ጊዜ ኢዮርብዓም በአመጽ መንገድ ሄዶ የመንግስቱን ጽናት ለመጠየቅ ሚስቱን ላካት ደብቆ ያን ክፍል ታውቁታላችሁ በየገምታለሁ ሚስቱን ላካት ምን አርጎ ነጠላሽን ልበሺ ተከናነቢ ሌላ ሰው መስለሽ ሂጂ ወደማን ይሄንን ንግስና እንደምነግስ መንግስቱ ላይ እንደምወጣ የነገረኝን ነብዩ አኪያ አይኖቹ ፈዘው በእርጅና በጓዳ ተቀምጦ ነበር ይላል ወገኖቼ በመድራችን ላይ መታደስ ያለበት የሥጋ እርጅና ሳይሆን መንፈሳዊ እርጅና መታደስ አለበት አረ አሜን ለዚህ ባካችሁ መንፈሳዊ እርጅና መታደስ አለበት
አኪያ በስጋ አረጀ እንጂ መንፈሱ አላረጀም። ሃሌሉያ አረባካችሁ አሜን። መንፈሱ አላረጀም። የኢዮርብዓም ሚስት መልኳን ቀይራ ነጠላዋን ለውጣ አለባበሷን ለውጣ በሚስጥር ወደ ነብዩ ስትመጣ አይኖቹ የፈዘዙ ነገር የማይለየው ነብይ መንፈሱ ግን ያላረጀ ከእግዚአብሔር ጋር ሁሉ ጊዜ የተጣመረ የእግዚአብሔር ሰው ገና ከቤቷ ሳትነሳ ልብሷን ሳትቀይር እግዚአብሔር በውስጡ አንድ ነገር ነገረው። የኢዮርብዓም ሚስት መልኳን ቀይራ ወዳንተ ትመጣለች። ሃሌሉያ 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 ሃሌሉያ። እግዚአብሔር ቤተክርስቲያንን በዚህ መንፈስ ያድስ እንደገና። ኧረ አሜን ያድስ በሉ ባካችሁ። እግዚአብሔር ባሪያዎችን እንደገና በመንፈስ ያድስ። እግዚአብሔር መሪዎችን በመንፈስ እንደገና ያድስ። እግዚአብሔር ትውልዱን ሃሌሉያ ሃሌሉያ። እኔ ነግራችኋለሁ የእግዚአብሔር መንፈስ እዚህ ቦታ ላይ አየዋለሁ። የመታደስ መንፈስ በውስጣችን ይመጣል። የመታደስ መንፈስ በምድራችን ይመጣል። ነገሯን ሸውራ የመጣችውን የኢዮርብዓምን ሚስት ነብዩ ምን አለ? ገና በር ስትከፍት የኢዮርብዓም ሚስት ሆይ ግቢ፣ እግዚአብሔር አምላኬ ገና ከመምጣትሽ በፊት የነገረኝ ነገር አለ። እኔ ማውራው ስለ እድሜ እርጅና አይደለም ባካችሁ። እግዚአብሔር በትውልድ መካከል እንደገና አይኖች ይከፈታሉ። እንደገና መንፈሳዊ ነገር ይታደሳል። ሃሌሉያ። የኮንፊውዥን ዘመን የሚበቃበት ዘመን መጥቷል። ያዕቆብ ለምድ ለበሰ። ይገርመኛል እናንተ አሁን ያለንበት ዘመን ይገርመኛል። ታላላቅ ነገር በላያቸው ላይ የተሸከምን ሰዎች ለምድ እናውልቅ። እግዚአብሔር ዛሬ ከትውልዱ መካከል እኔ እንደ እግዚአብሔር ሰው ነግራችኋለሁ። እግዚአብሔር በዚህ ምድር ላይ የብዙ ሰዎችን ለምድ ያስወልቃል። ተዘጋጅቶ ፕላን አድርጎ ዲሲቭድ ለማድረግ ለማታለል ለምዱን ለብሶ ያውቃል እንደሚዳስሰው ያውቃል። ድምጹ ሌላ ነው። እኛ የተቸገርነው ድምጹ ሌላ ነው፣ እጁ ሌላ ነው። ትንቢቱን እንስማ፣ እጁን እንከተል፣ ግራ ነው የሚያጋባው። የሰማችሁ ነው? እንዲሁ ነው የምነግራችሁ ያለው። ለይስሐቅ ትልቁ ቻሌንጅና ተግዳሮት የሆነው ምን ብሎ ጠየቀው? አንተ ማን ነህ? እስኪ ከጎናችሁ ያለውን ሰው ዙሩና እዩትና አንተ ማን ነህ በሉት እስቲ። አባትየው የጠየቀው አንተ ማን ነህ? እንዲያውን እኮ እንደዚህ አይነት ዘመን ውስጥ መተናል። በምንሰማው ቃል በሚነገረን ነገር ላይ ሳይሆን መቆም ያለብን የሰውየው ማንነት ማን ነው ነው። አቤት አረ ቤተክርስቲያን አሜን ትበል። ለዚህ በምንሰማው ነገር ላይ ሳይሆን መጽሐፍ ቅዱስ እንደዚህ ይላል። ብዙ ጊዜ ብዙ ሰዎች የሚጠቅሱት አንድ ቃል አለ። በነቢያቱ እመኑ ነገሮች ይሳካላቸዋል ይላል። በየትኛው ነብይ? በየትኛው ነብይ ነው እንዴ? በነቢያቱም እመኑ ይሳካላችኋል የተባለው ነብይ በዜና ምዕራፍ 20 ላይ ትንቢቱ ሲጀመር የእግዚአብሔር መንፈስ ይላል በአዛርያ ልጅ በኢኤል ላይ እያለ ዘር ማንዘሩን ዘርዝሮ በጉባኤው ላይ መጣ ይላል። ለምን ዘሩ መጥቀስ አስፈለገ? ሰውየው አክሬዲብል ነው፣ ማን እንደሆነ ይታወቃል። ዝም ብሎ ከዚህም መጥቶ የሚተነበየው ሳይሆን ማንነቱ ከየትኛው ካህን ከየትኛው ዘር እንደመጣ ይታወቃል። ከብዙ ዓመት በፊት እዚህ ሀገር እየኖርኩ በነበር በማገለግልበት ዘመን 20 ዓመት በፊት አንድ እግዚአብሔር ሰው አሁን ወደ ጌታ ሄዷል። በጣም እናከብረው እግዚአብሔር ሰው፣ ስሙ መጥራት አያስፈልገኝም። አንድ ጊዜ ህብረት አምባ ያለውን ስናገለግል አንድ ነገር ተናገረ። በጣም ልቤን የነካኝ ነገር። እቤቴ ውስጥ አለ ኪችን እየሰራው ያለ አንድ ሰው በራን ኳኳና መጣ አለ።
መጣ አላቀውም አያቀኝም ዶክተር አለ ወይ ብሎ ጠየቀ አው ሲባል ሰራተኛው አስገባው ገባ እንዳየኝ ሻላባላ ብሎ ትንቢት ተነበየብኛል እግዚአብሔር ይባረክ ትንቢት ደስ ይላል ትንቢትን አትቃወሙ ነው ያለው መርምሩ ነው ያለን አሜን ግን ሰውየው ያለው ነገር በዘመናት ሙሉ ከውስጥ ያልጠፋ ትንቢቱን ሰውየው ነገረኝና አለ ሰማሁት ትንቢቱን ጨርሶ ሊወጣ ሲል የሽንኩርት መክተፊያ ቢላይን ይዤ ቁጭ በላልኩታል ጉባኤው ሁሉ ደነገጠን የዛን ጊዜ ሲናገር ሰውየው የሽንኩርት መክተፊያ ቢላይን ይዤ ቁጭ በላልኩታል የት ነው የምትበራው ማን ነው ስምህ የት ቸርች ነህ ፓስተርህ ማን ነው ስንት አመት ሆነ በጌታ በየጠየቅኩታል እነዚህ ነገሮች ያስገረመኝ ምንድነው ብትሉ ሰውየው ከዚህ በኋላ የተናገረው ነገር ነው ምን አለ መሰላችሁ በዘመኔ እንዳረሰው ያደረገኝ ምን አለ ሰውየው እኔ እኮ ይሄንን ሁሉ ነገር የጠየቅኩበት ምክንያት አለ እሱ እግሩ ከወጣ በኋላ ህይወቴን ማስቀምጠው እሱ በነገረኝ ትንቢት ላይ ነው አለ እንዴ እናንተ ማንንም በነገራችሁ ትንቢት ላይ ኑሯችሁና ህይወታችሁን ያስቀምጣችሁ ምትሮጡ ሰዎች ከሆናችሁ የሰውየውን ማንነት ሳታውቁ ነው ወይ በትንቢቱ ምትሮጡት ያለው እኔ ከነቢያቶቹ ጋር ላጣላችሁ አይደለም እየነገርኳችሁ ያለው ግን ይሄ ያዕቆብ አባትየው እንዴ አንድ ነገር ልንገራችሁ እንዴ ልጁ እኮ ለአባቱ ማራራም የውጭ ሰው አይደለም ዲሲፕት ያደርጋ ያለ ማንን ነው የገዛ አባቱ ነው ከሁሉ የሚያስፈራው አንድ ነገር ምንድነው አባትየው ምን አለ እንዴ በዚህ ቅስፈት እንዴት ነገሮች ተሳኩልሃለው እንዴት ነው የፈጠነልህ አለው ድሮኮ አደን ስትወጣ I think ያዕቆብ ምንድነው እዚህ ጋር በእንደው በይቅርታ አርጉልኝ በእኛ አማርኛ ብትጠቀም የተሸወደው ቢሆን ምግቡን ትንሽ ዘግየት አርጎ ቢያመጣው ይሻል ነበር አይደለም ግን በቃ ፈጠነው ያኛው እስኪ መጣ ድረስ ነው እንዳይዘው ነው ወንድምየው እንዳይፈጠን እንዳይመጣ ስለዚህ ትንሽ ዘግየት ቢል ኖሮ ምናልባት ይሄ ጥያቄ ላይ ይጠየቅ ይችላል ኤሳው ነኝ ብሎ ስሙን ከለወጠ በኋላ አባትየው የጠየቀው ነገር ድሮ ትንሽ ዘግየት ትል ነበር አደን በቀላል የሚገኝ ነገር ስላልሆነ በጣም የሚገርም ነገር ነው አንዳንዱ ነገር ታድኖ አይደለም የመጣው እናንተ አንዳንዱ ነገር ከየሰፈሩ የመጣ ነው እየሰማችሁ ነው በቅርብ የመጣ ነው እግዚአብሔር ከሱ ይጠብቃችሁ እና ግን ልጁ ያዕቆብ ያለው ነገር ምንድነው እግዚአብሔር አምላኬ እኮ አላለም እግዚአብሔር በጣም የሚገርማችሁ ያዕቆብ በህይወቱ ዘመን እግዚአብሔርን አምላኬ ብሎ ታያቀም ያችን ወንዝ እስከ ተሻገረበት ጊዜ ድረስ እግዚአብሔርን አምላኬ ብሎ ታያቀም አምላክህ እግዚአብሔር ምን አደረገልኝ አለ አንድ ብዙ ስኬቶች የእግዚአብሔር ስም አለባቸው እግዚአብሔር ግን የለባቸው የሰማችሁ ነው ብዙ ስኬቶች የእግዚአብሔር ስም አለባቸው እግዚአብሔር ግን የለባቸው ይሄን የምልበት አንድ ነገር አለኝ ወደ ሁለተኛው ሐሳብ ከመምጣቴ በፊት አንድ ነገር ልንገራችሁ ያዕቆብ ይሄንን ነገር ካለ በኋላ በጣም በሚያስገርመው ነገር አባትየው ኮንፊውዥኑ ምንድነው ቅድም ብያቸዋለሁ ድምጹን ሲሰማ የተባረከው ያዕቆብ ድምጽ ነው ሲዳስሰው ግን የማን እጅ ነው የኤሳው እጅ እግዚአብሔር አፋችንና እጃችንን አንድ ያርግልን አሜን እግዚአብሔር አፋችንንና የእጃችንን ስራ አንድ ያደርግ እሱ ነው ታድሶ የሚያስፈልገው ፓርት ዛሬ የእግዚአብሔር ስም የተባረከ ይሁን እስቲ ወደሚቀጥለው አንድ ነገር ላሳያችሁ ቶሎ ብዬ ሃሌሉያ አሜን እንግዲህ ቀናበሉና አንድ ነገር ላሳያችሁ አሁን በያዕቆብ ጉዞ ላይ ወደ ሁለተኛው ነገር ልምጣና ቶሎ ማየት ያለብን ነገር ምንድነው በዚህ መልክ ክፍሉን ስትመለከቱ ጊዜ መፍጀት ስለማልፈልግ አልፌ በመናገር ብቻ ልሂድ በረከቱን ከወሰደ በኋላ የመጀመሪያው ነገር ከወንድሙ ጋር ረብሻ ተፈጠረ ወንድሙ መጣ አደኑን አድኖ በመጣ ጊዜ ወደ አባቱ ሲገባ በረከት ለመጠየቅ አባትየው አሁንም ግራ በመጋባት አንተ ማን ነህ ሲለው እኔ ኤሳው ነኝ እንዴ የመጀመሪያው ማን ነው ኮንፊውዥኑ ግራ መጋባቱን ከዛ በኋላ አባትየውን ያ ኤሳው ምን ብሎ ተናገረ በእውነት ያዕቆብ ስሙ ማን ነው አለ አታላይ ነው መጀመሪያ ምንን ብክርናን አሁን ደግሞ በረከቴን ወስዷል አለ
ከዚህ ጊዜ ጀምሮ የመጀመሪያው ተግር ለምን ዳረገው ይሄንን ሰው ለስደት? ስለዚህ መጽሐፍ ቅዱስ ምን ይላል? ፈጠን ብዬ ልንገራችሁ። መጽሐፍ ቅዱስ ምን ይላል? ዘፍጥረት 28 ላይ ስትሄዱ ያዕቆብ ከወንድሙ ጋር በዚህ ረብሻ ተተረማምሶ ጉዞውን ሲጀምር እግዚአብሔር ሎዛ በሚባል መንገድ ላይ ሲያገኘው ሁላችን የምንወደውን አንድ ቃል ተናገረው። ይሄንን ቃል ፈጠን ብዬ ልናገር። 28:15 ላይ እግዚአብሔር አንድ ቦታ ላይ ሄዶ ያዕቆብ ድንጋይ ተንተርሶ ተኝቶ ሳለ ሰማይ ተከፍተው መላእክት በመሰላል ላይ ሲመላለሱ አየ። እግዚአብሔርን በዛ አንድ ድምጽ አሰማው። እስቲ ዘፍጥረት 28:15 አንዴ እናንብባት። ሃሌሉያ ሃሌሉያ አሜን። እኔ ካንተ ጋር ነኝ፣ በመትሄድበት ስፍራ ሁሉ ጠብቀሃለሁ፣ ወደዚህች ምድር መልሳለሁ፣ የሰጠሁን ተስፋ እስከምፈጽምልህ ድረስ ምን አልልህም፣ አልተውህም። እኔ ካንተ ጋር ነኝ፣ በመትሄድበት ስፍራ ሁሉ ጠብቀሃለሁ፣ ወደዚህች ምድር ምን አረጋለሁ፣ እመልሳለሁ። አደራ አንድ ነገር ቶሎ ብዬ ልናገር። ያዕቆብ በዚህ ጉዞ ላይ ለስደት የተጠራ ሰው አይደለም። ለዚህ አይነት ህይወት የተጠራ ሰው አይደለም። የእግዚአብሔርን መለኮታዊ ድምጽና በላዩ ላይ የተነገረው እነዚህን ታላላቅ ትንቢቶች ይዞ ያዕቆብ የሄደው በራሱ መንገድ ላይ ነው። መንገዱ ነው በዚህ ሰው ህይወት ላይ ችግር የፈጠረበት። የሄደበት ጉዞና የሄደበት መንገድ ነው ይህን ሰው ትልቅ ችግር ውስጥ የከተተው። በጣም የሚያስገርመው ፓርት ግን ምንድነው ብላችሁ ብትሉኝ የእግዚአብሔር መሐሪነትና የእግዚአብሔርን ትድግና እንድናይ የምፈልገው በዚህ መንገድ ላይ ያዕቆብ እየሄደ በ28ኛው ምዕራፍ ቁጥር 15 ላይ እግዚአብሔር ምን አለው? እያወቀ መንገዱን። የሚገርም እኮ ነው። እግዚአብሔር እያወቀ መንገዱን እኔ ካንተ ጋር ነኝ፣ በመትሄድበት ስፍራ ሁሉ እጠብቅሃለሁ፣ ወደዚህች ምድር ምን አረጋለሁ፣ እመልሳለሁ። እስቲ እግዚአብሔር ይመልሰኛል በሉ እስቲ። በጣም የሚገርም ነው። አንዳንድ ጊዜ ሰዎች በማይሆን መንገድ ላይ እየሄዱ እግዚአብሔር እንደዚህ አይነት ድምጽ ሲያሰማችሁ መንገዱን ስለወደደው አይደለም፣ ሊመልሳችሁ ስላሰበ ነው። እስቲ አሜን የገባው ሰው አሜን ይበለዘ። አንዳንድ ነገር ውስጥ እያላችሁ በማይሆን መንገድ ላይ የሄዳችሁ አንዳንድ ጊዜ እግዚአብሔር መልካምን ስለናንተ የሚናገረው የምትሄዱበትን መንገድ ኮንፈርም ለማድረግ ሳይሆን እግዚአብሔር ከምትሄዱበት መንገድ ሊመልሳችሁ ስላሰበ ነው። ወደ ዋናው ነገር እንምጣና አሁን በያዕቆብ ህይወት ላይ የምታዩት ይሄ ያዕቆብ የሚባለው ሰው ከዚህ በኋላ ነው ሁለተኛውን ትግል ጊዜ ስትመለከቱ ወዴት ገባ? ወደ ላባ ቤት። ወደ ላባ ቤት ገብቶ ያዕቆብ የከፈላቸውን ዋጋዎች አንዳንድ ነገሮች ብቻ አንስቼ ማየት ፈልጋለሁ። እግዚአብሔር ከዚህ በኋላ ነው ለያዕቆብ ሲነሳ። እግዚአብሔር የተባረከ ይሁን አሜን። ይኸውላችሁ ያዕቆብ በሁለተኛው ክፍል ላይ በሁለተኛው የህይወቱ ክፍል ላይ ወደ ላባ ቤት ሲገባ ላባ ቤት ውስጥ ገብቶ የከፈላቸው የህይወት ክፍያዎች በቃ በህይወት ውስጥ መራራ የሚያደርጉት ብዙ ነገሮች አሉ። ለ20 ዓመት ይሄ ሰውዬ መከራ ተቀብሏል። ለ20 ዓመት በላባ እስራት ውስጥ ተቀምጧል። እና አሁን ልል የምፈልገው አንድ ነገር አለ። ይህንን ትንቢታዊ ነገር የተሸከመው መለኮታዊ የሆነ የትውልድ አባት እግዚአብሔር በትውልድ መካከል ይኸውላችሁ የዛሬዋን እስራኤል በውስጡ ያየ እግዚአብሔር የዛሬዋን እስራኤል በውስጡ የተሸከመ ያዕቆብ በማይሆን መንገድ ላይ ሄዶ እኔ ያልኩ ያለሁት ምንድነው? እግዚአብሔር በትውልዱ ተስፋ አይቆርጥም። እግዚአብሔር በነገሮች ላይ ተስፋ አይቆርጥም። እንደ ህዝብ እንደ ትውልድ ለመናገር የምፈልገው አንድ ነገር ቢኖር እግዚአብሔር በሚቀጥሉት ዘመን ላይ ይሄ ዌቭ ብለን የተነሳንበትን ነገር ወደ ፍጻሜ የሚያመጣው ከተሳሳተው መንገድ ሊመልሰን የተነሳበት ዘመን መጥቷል። እስቲ አሜን። ለዚህ እግዚአብሔር ከመንገዱ ሊመልሰን መጥቷል። ለዚህ ነው ምን ይላል? አሳጥሬ አንድ ነገር ልንገራችሁ። 20 ዓመት ሙሉ ዋጋ ከከፈለ በኋላ ያዕቆብ 20 ዓመት ሙሉ በላባ ቤት የማይሆኑ መከራ ከተቀበለ በኋላ እግዚአብሔር ለያዕቆብ ተነሳ። የላባ ቤት የያዕቆብ የህይወት ተሞክሮ ምንድነው ብላችሁ ብትጠይቁኝ እስራት ነው፣ ባርነት ነው። ብዙ መለኮታዊ ነገር ተቀብሎ በህይወቱ ይሰው በማይገባ ነገር ውስጥ ገብቶ እግዚአብሔር ትውልድን ከዚህ ነፃ ያወጣ። ኧረ አሜን በሉ ለዚህ ቃል። መጽሐፍ ቅዱስ ላይ አንድ ሰው አለ፣ በጣም የሚገርመኝ ሰው። ሃሌሉያ። ያ ሰው ማን መሰላችሁ? ዮናስ ነው። ይሄንን ማነሳበት ምክንያት ምንድነው?
በውስጤ በመንፈስ አንድ ነገር ሳስብ እግዚአብሔር በመድራችንና በትውልዳችን መካከል የተዋጡትን ነገሮች መልሶ ይጥፋቸው። የተዋጡትን ነገሮች እግዚአብሔር እንደገና ያስመልስ። አሜን። እንግዲህ ትልቁ ናፍቆታችን ይሄ ነው። አንድ ዘመን ላይ እግዚአብሔር የተናገረብን ነገሮች ዛሬ ከምድራችንና ከሕዝባችን ከቤተክርስቲያን አካባቢ የጠፉ ነገሮች እኔ አምኜ ነው ይሄን መነግራችሁ ያለው። እግዚአብሔርን ተስፋ አድርጌ ነው ይሄን መናገረው ያለው። እግዚአብሔር እነዚህ ነገሮች እንደገና የሚያስተፋበት ዘመን መጥቷል። ይሄን ሰው ሳስብ ያ የማነው ዮናስን አስባለሁ። ስለ ዮናስ አንድ ነገር ተናግሬው ወደሚቀጥለው ነገር ልምጣ። ዮናስ እግዚአብሔር ነነዌ ገብቶ የትንቢቱን ቃል ስለ ነነዌ እንዲናገር በነገረው ጊዜ ዮናስ የትንቢቱን ቃል መናገር እምቢ ብሎ ወደ ተርሴስ መርከብ ውስጥ ነው የገባው። ያንን ክፍል ሳጠና አንድ ጊዜ በጸሎት እግዚአብሔር እንደዚህ ብዬ ጠየቅኩት። ዮናስ መርከብ ውስጥ ከገባ በኋላ በዛ መርከብ ላይ የተፈጠረውን ነውጥ እናንተ ታውቃላችሁ። መርከቡን ለውጥ በተነሳ ጊዜ መርከቡ ላይ ያሉ ሰዎች ዕቃ መጣል ጀመሩ፣ ንብረታቸው መወርወር ጀመሩ፣ ባህሩ ተናወጠ፣ መርከብ ውስጥ ያሉ ሰዎች ሁሉ መናወጥ ሆነ። በዚህ ሁሉ ረብሻ መካከል ዮናስ የት ነው ያለው? ውስጠኛው ክፍል ተኝቷል። በጣም አይገርማችሁ? የመናወጡ ምክንያት ተኝቶ ነገሩን የሚያውቁ ሰዎች እየተናወጡ ነው። ባህሩ ይናወጣል፣ መርከቡ ይናወጣል። ጉዳዩ ስሙኛውን ጉዳዩ ዕቃ መጣል አይደለም። ጉዳዩ ከመርከቡ ላይ ዕቃዎችን መጣል አልነበረም። በዚህ ሁሉ ነውጥና ረብሻ መካከል የመርከቡ አለቃ ብድግ ብሎ አጥኝ ዮናስ ነብይ ስለሆነ ይገባዋል። ለምን እንደተኛ ይገባዋል። አረ እንደው እግዚአብሔር ይባረክ። እኔ እኮ ምነግራችሁ በውስጥ አምኜ ነው። አንድ ነገር እየመጣ ነው። ወይፍ ተብሏል። አንድ ነገር እየመጣ ነው በመድራችን ላይ። ሃሌሉያ አሜን። ውሃ ባህርን እንደሚከድን ምድር እግዚአብሔርን በማወቅ ትሞላለች። አድሰን ሙላን ላከን በሚሉ መሪ ሐሳቦች አዲስ ዌቭ በሚል ስያሜ ታላቅ የጸሎት እንቅስቃሴ በአዲስ አበባ ተጀምሯል። ይህ መንፈሳዊ እንቅስቃሴ በመላው ሀገሪቱ ይቀጣጠል ዘንድ ለ18 ወራት የሚቆየውን ራእይ ለማስተዋወቅና የአንድነትና የጸሎት ጊዜ በምስራቅ ቦሌ መሠረተ ክርስቶስ ቤተክርስቲያን ለ2 ቀናት ይካሄዳል። በነሐሴ 30 ቅዳሜ ከጧቱ 3 ሰዓት ጀምሮና ጳጉሜ 1 እሁድ ከ8 ሰዓት ጀምሮ ኑ በእግዚአብሔር ፊት ሆነን የምድራችንን ፊት እንቀይር። አገልጋዮች ፓስተር ሀብቴ አዳነ፣ ዶክተር ፋራይ ካተሳንዴ፣ ፓስተር ዘሩባቤል ቤተ መንግስቱ፣ ወንድም ክብሩ ታደሰ፣ ዘማሪ ዮሴፍ አያሌው፣ ዘማሪ ሄኖክ ኃይሉ ከተለያዩ ተጋባዥ ዘማሪያን ጋር ሆነው ያገለግላሉ። ድራማ በአርት ሚኒስትሪ ኢትዮጵያ ይቀርባል። አዘጋጆች ግሬት ኮሚሽን ሚኒስትሪ ኢትዮጵያ ከዛብሎን አገልግሎት ጋር በመተባበር ምን እንደሆነ ልንገራችሁ። የመናወጡ ምክንያት ሲፈለግ ዕቃ በመጣልም የተለያየ ነገር በማድረግም ሊቆም አልቻለም። አንዳንድ ጊዜ ነውጡ ምንድነው ብለን እንደ ህዝብ እንደ ቤተክርስቲያን እንደ ግለሰብ በነገሮቻችን ሁሉ ላይ ብዙ ነገር ሞክረን ነውጡን ማቆም አልቻልንም። ነውጡ ያለበትን ቦታ ዛሬ እግዚአብሔር ያሳየናል። ስለዚህ ምን ይላል? ዕጣ ተጣጣሉ። ዕጣ ሲጣጣሉ ዕጣው በማን ላይ ወደቀ ይላል? በዮናስ ላይ። ዕጣው በዮናስ ላይ ሲወድቅ አሁንም የመርከቡን አለቃ ያስደነገጠው ነገር ምንድነው? በነውጡ ውስጥ ተኝቶ የነበረው ሰው ላይ ነው ዕጣው የወደቀው። ስለዚህ የመርከቡ አለቃ አንድ ጥያቄ ጠየቀ፣ የሚያስገርም ጥያቄ። ይሄው በጣም የሚገርም ነገር ነው። አንተ ሰው ስራህ ምንድነው ብሎ ጠየቀው። በጣም የሚገርም ጥያቄ ነው እኮ። ሰውየው የተጠየቀው ስራህ ምንድነው ሲባል ነጋዴ ነኝ፣ ኢንጂነር ነኝ፣ ዶክተር ነኝ ወይ ሌላ ነገር ነኝ ብሎ መመለስ ሲገባው ሰውየው ስራህ ምንድነው ተብሎ ሲጠየቅ ሄዳችሁ ክፍሉን ብታነቡ ምንድነው ያለው? ሰማይና ምድርን ባህርና የብሱን የፈጠረውን እግዚአብሔርን አመልካለሁ። የተጠየቀው ስራውን ነው። ሰውየው ግን የመለሰው ምንድነው? እኔ አለ ስራዬ ሰማይና ምድሩን ባህርና የብሱን የፈጠረውን እግዚአብሔርን አመልካለሁ አለ። ኦኬ አሁን ምን ይላል መጽሐፍ ቅዱስ? ወደ ባህሩ ነው መርከቡን ወደ ባህሩ ጥግ ለመውሰድ ቢሞክሩ አልቻሉም ይላል። ዮናስ ጉዳዩ ስለገባ
እነሱም አላሉትም እሱ ግን አንድ ነገር ስለገባው እንዲህ ብሎ ነገራቸው ወደዛም አትሂዱ ወደዚህም አትሂዱ ወደዛም አታድርጉ ወደዚህም አትሂዱ እኔ አለ መንገድ ስቼ የሚሄድ ሰው ነኝ እኔ ከእግዚአብሔር ሐሳብና ፈቃድ ወጥቼ በራሴ ጉዞና መንገድ ላይ የሚሄድ ሰው ነኝ እኔ የነውጡ ምክንያት ስለሆንኩኝ ወደ ባህሩ ከተቱኝ አላቸው ይላል ይውላችሁ ዮናስ ነብይ ስለሆነ ላለው አንድ ነገር አስቧል ብዬላለሁ ሰዎቹ እጅና እግሩን ይዘው ወዝውዘው ወደ ባህር እግዚአብሔርን እየፈሩ ይላል ወደ ባህር ሲከቱት ባህሩ ምን ሆነ ይላል ጸጥ አለ ይላል ባህሩ ጸጥ ሲል የሚገርም ነገር እኮ ነው እኔ እግዚአብሔርን አንዴ በጸሎቴ እንደዚህ ብዬ ጠየቅኩት እግዚአብሔር ሆይ ሰው ጠፍቶ ነው ወይ ባህሩን የምታናውጠው ሰው ጠፍቶ ነው ወይ በዮናስ ፋንታ መርከቡን ምኑን የሰውን ዕቃ እስኪጥሉ እንዲህ አይነት ሁሉ ትርምስ የሚመጣው ሰው ጠፍቶ ነው ወይ ብዬ ስጠይቅ እግዚአብሔር ሰው አልጠፋም አለኝ ግን ቃሌን ይዞ የጠፋ ሰው አለ አለኝ እግዚአብሔር ያሳደደ ያለው ዮናስን ሳይሆን በዮናስ ውስጥ እግዚአብሔር ያስቀመጠውን ቃል ነው እኔ እየተናገርኩ ያለው እግዚአብሔር ይሄን ትውልድ የሚፈልገው በትውልዱ ላይ የተነገረው የእግዚአብሔር ቃል ዘላለማዊ ስለሆነ መሆንና መደረግ ያለበት የእግዚአብሔር ሐሳብ እንደገና በትውልዳችን እናየዋለን ሃሌሉያ እጅና እግሩን ይዘው ወደ ባህር ሲጥሉት እስቲ አንድ ነገር አስቡ እግዚአብሔር አሳ ነባሪ አዘጋጅቶ ነበርና አሳ ነባሪው ማንን ዋጠው ይላል አራ አሜን ይውላችሁ እንዲህ ብዬ እናገራለሁ የእግዚአብሔር ቃል በውስጣቸው ያለው የእግዚአብሔርን ቃል የያዘ ትውልድ ተስፋውን የያዘ ትውልድ እግዚአብሔር በላው ላይ የተናገረበት ትውልድ የተራበ አሳ ሳይሆን የታዘዘ አሳ ይውጣዋል ምን ማለት እንደው ልንገራችሁ የተራበው አሳ ምን እንደሚያረጋችሁ ባላቅ የታዘዘው አሳ ግን በእናንተ ላይ ስልጣን የለውም ሃሌሉያ 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 እስቲ በእኔ ላይ ስልጣን የለውም በሉ እስቲ በእኔ ላይ ስልጣን የለውም በሉ እስቲ በትውልዴ ላይ ስልጣን የለውም በሉ እስቲ ዛሬ ይሄንን ከመጨረሴ በፊት አንድ ነገር እንድናረግ የምፈልገው ምንድነው ምን ይላል መሰላችሁ ዮናስ እስቲ ተመልከቱ ዮናስ ከላይ ያሉ ሰዎች ባህር ውስጥ ሲከቱት ምን ብለው ሊያስቡ እንደሚችሉ አስቡ እኔ በዛ ቦታ ላይ ብኖር እንደዚህ ነው ማስበው ብዬ ስለምገምት ነው የነምላችሁ እጅና እግሩን ይዘው ወደ ባህር የከተቱት ሰዎች ከላይ የከተቱት ሰዎች ምን ሊያስቡ ይችላሉ ይሄን ሰው ውሃ በላው ነው አይደለም ይሄ ሰው አበቃለት ነው አይደለም ይሄ ሰው ነገር አከተመ ነው አይደለም አይገርማችሁም አላከተመም እኔ እናገራለሁ ባየሩ ላይ አላከተመም የምድራችን ነገር በቤተክርስቲያን ታሪክ ውስጥ እግዚአብሔር ሊሰራ ያለው የተነገረው የትንቢቱ ቃል አላከተመም እግዚአብሔር እንደገና በቃሉና በመንፈሱ የትንሳኤን ዘመን ያመጣል አላከተመም ሌላ ስፍራ ነው ዮናስ ወደ ባህር ውስጥ ገብቶ ሄዳችሁ ክፍሉን አንብቡ ወደ ምዕራፍ 3 ላይ ዮናስ ታሪክ ላይ ስታነቡ የዮናስ መዝሙር የሚል አለ ዮናስ ገብቶ በባህር ውስጥ በአሳ ነባሪ ሆድ ውስጥ መዝሙር ይጽፍ ነበር ተንበርክኮ መጻፍ ያልቻለ ሰው የእግዚአብሔር ባህር ከቶ ውስጥ አሳ ሆድ ውስጥ ከቶ መዝሙር ያጽፈው ጀመር በሰላሙ ምድር ላይ መዘጋጀት ያልቻለ ሰው ባህር ውስጥ ገብቶ በጣም የሚገርም ነገር እኮ ነው እናንተ እግዚአብሔርም ሰዓቱና ጊዜው ሲደርስ እስቲ ሰዓቱና ጊዜው ሲደርስ በሉ እስቲ እንደዚህ ልበል ወደፊት ለመሄድ ይሄ ጊዜው ነው እስቲ ይሄ ጊዜው ነው በሉ እስቲ እግዚአብሔር ይሄንን አገልግሎት ያስነሳው እኮ ጊዜው ስለደረሰ ነው አረ አሜን ታምናላችሁ ይሄንን ወቅቱ ስለተነሳ ነው ወቅቱ ስለመጣ ነው ጊዜው ምን ማለት ነው የእግዚአብሔር የተዋጠው የእግዚአብሔር ነገር እንደገና ይተፋል ታምናላችሁ ስለዚህ እግዚአብሔር ዮናስን አሁን ዮናስን ብቻ አይደለም የፈለገው እግዚአብሔር አሳ ነባሪውን አዘዘው የሚል ቃል አለ እግዚአብሔር አሳ ነባሪውን ሲያዘው አሳ ነባሪን ምን አረጋው ተፋው የሚገርማችሁ ነገር ነው ዮናስን የተፋው የዋጠበት ሰፈር ሳይሆን ዴስቲኒው ላይ ነው የተፋው እዚህ የገባው አሜን ይበል ከኔ ጋር የዋጠህ ነገር ሲተፋ የሚተፋ ፍጻሜ ላይ ነው የሚተፋ ፍጻሜ ላይ ነው የሚተፋ ዮናስ ውሃውን አራግፎ ነነዌ ገብቶ ነነዌ በ3 ቀን ትገለበጣለች ብሎ ሲተነብይ እኔ መርከቡ ላይ በሆን ኖሮ ያ መርከብ ነነዌ ቢደርስ ውሃው ውስጥ ከከተቱት ሰዎች መካከል እኛ ብንኖር
እጤያችን ዱብ እንደሚል እርግጠኛ ነኝ። ውሃ የከተታችሁት ሰው ባህር ውስጥ የጣላችሁት ሰው ውሃው እንዴት ሆኖ ሳይታወቅ ከመርከቡ በፊት አረ ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። አንድ የሚፈጥን ነገር በዚህ ምድር ላይ ይታየኛል። ታውቃላችሁ? አንድ የሚፈጥን ነገር አበቃ አለቀ የተባለው ነገር እግዚአብሔር እየሻረ በመድራችን ላይ እንደገና በትንሳኤ የሚነሳበት ዘመን ነው። በአዲሱ ዓመት ጅማሬ ላይ አይደለን ያለነው? ይሄ ኒውመሮሎጂ ተናጋሪዎች የመጽሐፍ ቅዱስ ቁጥር ቆጣሪዎች እንደዚህ ብለው ይናገራሉ። 8 ቁጥር ኒው ቢጊኒንግ ነው ይላሉ። አዲስ ጅማሬ ነው ይላሉ። አሁን 2008 አይደለም እንገባው? 2008 አይደለም እንገባው? እግዚአብሔር የተባረከ ይሁን። እግዚአብሔር አዲስን ነገር በትውልዳችን ያመጣል። እግዚአብሔር አዲስን ነገር በዘመናችሁ ያመጣል። እግዚአብሔር የተዋጠን ነገር ያስተፋል። እስቲ አሜን። በዚህ አጭር ነገር ማጠቃለል ፈልጋለሁ። ያዕቆብ እግዚአብሔር ሊመልሰው ሲፈልግ ሊያስተፋው ሲፈልግ ከላባ ሲስተም ከላባ አሰራር መተፋት ነበረበት። ላባ ያዕቆብን ሊለቀው አይፈልግም ይላል መጽሐፍ ቅዱስ። የላባ ሲስተም ሊለቃችሁ አይፈልግም። አንዳንድ ለምን መሰላችሁ? እናንተ ካላመለጣችሁ እሱ አይለቃችሁም። እናንተ በቃኝ ማለት አለባችሁ ከዛ አሰራር ውስጥ። ፈጠን ብዬ አንዳንድ ነገሮች ልንገራችሁ። ልክ እግዚአብሔር ከላባ አሰራር ውስጥ ምንድነው የመጣው መሰላችሁ? በላባና በያዕቆብ መካከል ነውጥ ተነሳ። ደሞዙን ይለዋውጥበታል፣ መልኩን ይለዋውጥበታል። ነገሮች አንዳንድ ነውጦች ሲመጡ ሰዓቱ ስለደረሰ ነው። ምልክት ናቸው። በቃ እያለ ነው። ያን ሰፈር፣ ያንን ህይወት፣ ያንን ኑሮ፣ ያንን ልምምድ፣ ያንን በቃ ሲል ነው እግዚአብሔር በቃ ብሏል። እስቲ አሜን። ይምጣ ሲበሉ ይምጣ። አንዳንድ ነውጥ መምጣት አለበት። የግድ መናወጥ አለበት። ላባ ተመችቶት የሚኖረው ነገር አንዳንድ ሰዎች ስለተመቻቸው የእግዚአብሔር ፈቃድ የሚመጣው ይኸው ምቾት የእግዚአብሔር ፈቃድ አይደለም። ምቾት የእግዚአብሔር ፈቃድ አይደለም። ስለተመቻ አይደለም የእግዚአብሔር ፈቃድ። ያዕቆብ ተመችቶት 20 ዓመት ሚስት ጠየቀ። ሚስቶች አሁን አይሰራም ግን ተጠንቀቁ። አንዱን ግራ ያጋባን እሱ ስለሆነ ነው። አይደለም ልጅ ጠየቀ ልጆች። ስለዚህ እግዚአብሔር እንደገና ያዕቆብ ሊመልሰው እግዚአብሔር ትውልድን ሊመልስ ተነስቷል። እስቲ በአባካችሁ አሜን። እጠብቅሃለሁ፣ አብሬ ይሆናለሁ፣ ወደዚህ ወደ ተናገርኩ እዚህ ሎዛ ጋር እዚህ ቤቴል ጋር ምን አደርጋለሁ? መልሳለሁ። እግዚአብሔር ኑሯችንን፣ ህይወታችንን፣ ዘመናችንን፣ ታሪካችንን፣ ትውልዳችንን እግዚአብሔር እንደገና ወደ ፈቃዱ ይመልሳል። ተነሳ እግዚአብሔር ተነሳ። ባካችሁ እግዚአብሔር ተነሳ። በቃ እግዚአብሔር ሲነሳ እኮ ነው ባህሩ የተናወጠው አይደለም እንዴ? ዮናስን ወደ ነበረበት ለመመለስ ባህሩ መናወጥ ነበረበት። የላባ ቤት ተናወጠ። በሌሊት ፍቃድ ጠይቆ አይደለም። አንድ ነገር ልንገራችሁ። አንድ ጊዜ አንድ ሰው እንደዚህ ያለኝ የምኖርበት አካባቢ ነው። ያ ሰው በጣም የተማረ ሰው ነው። እግዚአብሔር በብዙ መከናወን ውስጥ የሰጠው ሰው ነው። አንድ ማይሆን ነገር ውስጥ ገባና እንዴት እንደሚወጣ ግራ ገብቶት እንዲህ ብሎ ጠየቀኝ። ፓስተር እያለኝ አንድ ጥያቄ ልጠይቅህ። ምንድነው አልኩት። እዚህ ነገር ውስጥ እንዴት እንደገባው አላቅም መውጫው ግራ ገብቶኛልና ምን ትመክረኛለህ አለኝ። አንድ ነገር ልንገር አልኩት። ያለ እግዚአብሔር ፈቃድ የገባህበትን ቦታ ላይ በየምስጋና ጊዜ ተዘጋጅቶልህ አትወጣም አልኩት። ፌርዌል ተዘጋጅቶልህ አትወጣም። ተመንጭቀህ ነው መውጣት ያለብህ። አንዳንዶቻችን ያለንበት ነገር ውስጥ በድግስና በበዓል መውጣት የምትጠብቁ ካላችሁ አትወጡ። አምልጠህ መውጣት ያለብህ ነገር አለ። እስቲ የገባው አሜን ይበል ከኔ ጋር። አምልጠህ አስበበት ውልቅ ብለህ መውጣት ያለብህ ነገር አለ። ዛሬ መውጣት ይሁንልልኛ። እስቲ አሜን። በቃ አንድ ቀን ሌሊት እግዚአብሔር ይኸው እንዲህ አለ ያዕቆብ። አንድ ቀን ሌሊት እግዚአብሔር አይኑን ከፈተለት። እግዚአብሔርን በህልም አየሁት አለ። እግዚአብሔር በህልም ተናገረኝ። የት? ወደ ተናገርኩ ወደ ቤቴል ተመለስ። በረከቱ ያለው እዚህ ሰፈር አይደለም እዛ ነው ያለው። ኧረ እባካችሁ አሜን። ይኸውላችሁ እቺን ቃል ተናግሬ በዚህ ማጠቃለያ እሄዳለሁ። በጣም የእግዚአብሔር ቃል ሕያው ነው። እስቲ ሕያው ነው በሉ አንዴ። የእግዚአብሔር ቃል ሕያው ነው። ለምንድን ነው መሰላችሁ? ይሄ በመንፈሴ ስለመጣ ነው። ይኸውላችሁ ይሄን መገለጥ ልንገራችሁ። ይሄ በጣም አስፈላጊ ስለሆነ እግዚአብሔር
አብርሃምን ምን አለው? አብርሃምና ሳራ ከኡር ከለዳውያን ሲወጡ ምን ነበረች ሳራ? እቺን ስሙኝ። ምን ነበረች? መሃን ነበረች አይደለም? ልጅ አልነበራትም። መሃን ነበረች። ዘር አልሰጣትም እግዚአብሔር። ለምን? ዘሩ ሮንግ ፕሌስ አይወለድም። እግዚአብሔር ይባርካችሁ። አንዳንዶቻችሁ አንዳንድ ቦታ ላይ ቁጭ ብላችሁ በመሃንነት ያላችሁ ሰዎች አላችሁ። ቦታ ስላልሆነ ዘሩ የለም። አብርሃምና ሳራ ከለዳውያን ውስጥ ኡር ውስጥ ቁጭ ብለው ዘር አልሰጣቸውም። ለምን? እግዚአብሔር ከዘር በፊት መሬት ነው የሚሰጥህ። ማየውን ሰፈር ቁጭ ብለህ ዘር አትጠብቅ። እማየውን ሰፈር ቁጭ ብለሽ ዘር አትጠብቂ። ስለዚህ እግዚአብሔር ምን አለው? ህዝብን፣ አገርህን፣ ምድርህን ለቀህ ውጣ። በጣም የሚገርም ነገር ነው። ልፍ ብሎ ሲወጣ አብርሃም ምዕራፍ 12 እንለፉ፣ ዘፍጥረት 13 እንለፉ፣ 14 እንለፉ፣ 15ኛው ምዕራፍ ላይ ሰዶምን ተዋግቶ ድል አድርጎ ሲመለስ ጀግናው አብርሃም ዘመዱን ሎጥን አስጥሎ ምርኮን ማርኮ እጆቹን ወደ እግዚአብሔር አንስቶ የሰዶምን ንጉስ አንተ አትባርከኝም፣ ሰማይና ምድር የፈጠረው እግዚአብሔር ነው የሚባርከኝ አለ። ይሄን ብሎ ምዕራፍ 15 ቁጥር 1 ሲጀምር ምን አለው? እግዚአብሔር ወደ አብርሃም መጥቶ አብርሃም ሆይ አትፍራ፣ እኔ ምንህ ነኝ አለው። ጋሻህ ነኝ። አብርሃም እንዴት ነው ድል አድርጎ በጀግንነት የመጣ ሰው አትፍራ የሚባለው? አብርሃም ሌላ ነገር አልፈራም። አብርሃም የፈራው ጓዳ ውስጥ ያለ አንድ ችግር አለው። አብርሃም የፈራው ምንድነው? እግዚአብሔር ምን አለው? በቤት ያለው ሎሌህ ኤልያዛር አይወርስም፣ ከጉልበት የሚወጣው ልጅ ይወርስሃል። አገልጋይነት አይደለም የሚያስወርስህ፣ ልጅነት ነው የሚያስወርስህ። እስቲ የሰማኝ አሜን ይበል ለዚህ። ስለዚህ እግዚአብሔር ምን አለው? ስሙኝ፣ አሁን ይሄን መገለጥ ነግራችሁ የፈለኩበት ምክንያት አለ። አሁን እግዚአብሔር ነገር ለወጠ። ለምን? እስከዛ ድረስ ስለ ልጅ ነግሮት አያውቅም። አይገርማችሁም? ስለ ልጅ ነግሮት ስለ ዘር አውርቶት አያውቅም። እስከ መቼ ድረስ? ምድሪቱን እስኪረግጥ ድረስ። እኔና እናንተን እግዚአብሔር ዛሬ የሚፈልገን ወደ ትክክለኛው ቦታ እንድንመለስ ነው። እንደ ህዝብ እንመለስ፣ እንደ ትውልድ እንመለስ፣ እንደ ቤተ ክርስቲያን እንመለስ። የዛ ጊዜ ነው ዘሩ የሚመጣው። ልክ አብርሃም ቦታው ላይ ሲመለስ ዘፍጥረት 15 እግዚአብሔር ስለ ልጅ ማውራት ጀመረ አይደለም? ልክ ስለ ልጅ ሲያወራ ሳራ በጎን መጣች። ማንን ይዛለት መጣች? አጋርን። ምዕራፍ 16 ላይ ማመጣ? እስማኤል። በጣም የሚገርም ነገር ነው። እስማኤል ሲመጣ ምዕራፍ 17 እግዚአብሔር ከተፋለና አብርሃምን ምን አለው? እኔ ኤልሻዳይ ነኝ፣ በእኔና በአንተ መካከል ያለውን ቃል ኪዳን እንደገና ምን አደርጋለሁ? አድሳለሁ። አንተ ዘሬ ያለው በባራይቱ ሳይሆን ዘሬ ያለው በማን ነው አለው? እግዚአብሔር አልደከመም በሉ እስቲ ባካችሁ። እስቲ እግዚአብሔር አልደከመም በሉ እስቲ። ምንም ዘመን ቢያስጠብቅህ የምትጠብቅበትና የምትጠብቂበት ዘመን የረዘመ ቢመስል እግዚአብሔር አልደከመም። አንዳንድ ጊዜ እግዚአብሔር የዘገየ ሲመስለን የምንሰበስባቸው ነገሮች አሉ። እግዚአብሔር እንዲህ ብሎ ተነሳ በአብርሃም ላይ፣ ሴቲቱን ከነ ልጅ ከቤት አባረረው። አሁን ከቤተ ክርስቲያን ሳይሆን ከቤታችን መባረር ያለበት ነገር አለ። ኧረ አሜን። ልጆች ሁሉ የአብርሃም ልጆች አይደሉም ይላል እግዚአብሔር ቃል። ልጆች ሁሉ የአብርሃም ልጆች አይደሉም፣ ኪዳን የሌለው ሁሉ ልጅ አይደለም ብሏል። እንዲህ ብዬ ልጨርስላችሁ ይሄንን ሐሳብ። ምዕራፍ 24 ዘፍጥረት ላይ እቺን ስሙኝ። አሁን ምዕራፍ 24 ዘፍጥረት ላይ እግዚአብሔር አብርሃም ምን አለ? ሎሌውን ጠራው፣ እጆቹን ቁጭ አድርጎ በኪዳኑ በባህሉ ኪዳን ሲያማምለው ምን አለው? ወደ ተወለድኩበት አገር ወደ ኡር ከለዳውያን ተመለስና ለልጄ ለይስሐቅ ሚስት አምጣለት አለው። ሎሌው ምን ብሎ ጠየቀ? ልጅቷ ለመምጣት ፈቃደኛ ባትሆንስ ልጁን ልመልሰው ወይ ሲለው አብርሃም በቁጣ ምን አለው? ልጁን አትመልሰው። እግዚአብሔር ካገሬ ያስወጣኝ ዘሩ ማይሆን ቦታ እንዲያድግ አይደለም። ከዛ አብርሃም እንዲህ ብሎ ተናገረ። በፊቱ የሄድኩለት እግዚአብሔር ማዶቫራ ላባጋስ ካፓታቫዲ በፊቱ የሄድኩለት እግዚአብሔር
አሁን ደግሞ የሱ ተራ ነው በኔ ፊት ለመሄድ አረ ሃሌሉያ 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 አንተ በፊቱ ከሄርክ ዘመንና ጊዜ አለ እግዚአብሔር ባንተ ፊት ሊወጣ ዘመንና ጊዜ አለ ባንቺ ፊት ሊወጣ ዘመንና ጊዜ አለ እግዚአብሔር በፊትሽ ሊመላለስ አብርሃም እንደዚህ አለ በፊቱ የሄርኩለት እግዚአብሔር ምድር ቀይር ሰፈር ቀይር አካባቢ ቀይር ዘሩ የሚያድግበት ሰፈር ዘሩ የሚወለድበት ሰፈር ዘሩ ፈቃደን የሚያደርግበት ሰፈር ይሄ ነው ያለኝ ሰፈር ላይ አይ እርግጠኛ ነው ምን አለው አይመለስም እስቲ አይመለስም በሉ እስቲ አይመለስም እኔን ወደ አስወጣኝ ሰፈር አይመለስም እኛውን ትውልዱን ምን አለ ልጄን ከግብጽ ጠራሁት አለኩ ልጄን ከጠራሁት አለ ከግብጽ በጣም የሚያስገርም ነገር ነው አይመለስም ላሳጥርላችሁ ርብቃ ሎሌው የሚገርም ነገር ሆኖ እሱ ታሪክ ብዙ ነው አብርሃም ገና እኮ በጣም ይገርም ነው ሰውየው ውሃ ጠጭኝ ብሎ ገና ካፉ ሳይወጣ የውሃ ጉርጓድ ጋር ሲቀመጥ እኔ እንደውም አንዳንድ ከተማ ላይ ሳስተምር በዚህ ነገር ምን እላለሁ የጽዮን ሴቶችና የከተማ ሴቶች የሚባሉ አሉ የጽዮን ሴቶችና የከተማ ሴቶች የሚባሉ አሉ የከተማ ሴት እቺ ዮሐንስ 4 ላይ ያለችው ናት የጽዮን ሴት ደግሞ ርብቃ ናት እቺ የከተማዋ ሴት ኢየሱስ ክርስቶስ ውሃ ጠጪኝ ስላት ሙግቱስ ገባች ሙግቱስ ገባች እንዴት ነው ውሃ መጣሰት እንዴት ጠይቀኛል እኔ አንተ አይሁዳ ሆነ እኔ ሰማራዊ ሆኜ ይሄ የጽዮን ሴት ማን ነው የከተማ ሴት ጉዷ ብዙ ነው አያችሁ ከስድስት ወንድ ጋር ነው ያለችው አሁንም ያለው ሰባተኛው ባልሽ አይደለም ልክ ነገሯ ሁሉ ገና በትንቢት መገለጥ ነበረበት እቺኛዋ ግን የጽዮን ሴት የተባለችው ሎሌው ገና ከፊትህ መላኩን የሚልክ በፊቱ የርኩለት እግዚአብሔር አሁን ተራው የሱ ነው አለ ገና ማንንም ሴት እኮ ብቅ አላለም እናንተ ማንንም ሴት ብቅ አላለም በቃ ማንንም ሴት ብቅ አላለም እግዚአብሔር ይሄንን ዘመን ያምጣልን ማንንም ሴት ብቅ አላለም እቺ ናት እኮ የጽዮን በቃ እቺን ቤተክርስቲያን እግዚአብሔር በትውልድ መካከል ያስነሳት ማንንም ሴት ብቅ አላለም ብቅ አለች ሰውየው ተናግሮ ሳይጨርስ ውሃ ጠጪኝ ሲላት ምን አለ ውሃ ጠጪኝ የምላት እኔንም ግመሎቼንም የምታጣጥ ግመሌን አላለም ግመሎቼን እናንተ ግመል ውሃ ማጠጣት ማለት የሳት አደጋ መኪና ውሃ መሙላት ማለት ነው ሰው ማጠጣት ማለት አይደል እኔንም ግመሎቼንም ምን የሚል ውሃ ጠጪኝ የምትለው ሴትዮዋ ገና ሳትጠየቅ ውሃ ጠጪኝ ሲላት አንተንም ይኸውላችሁ ብሩንም ወርቁንም የተዘጋጀውን ነገር ሁሉ አመጣና በለዋ ላይ አስቀመጠ ሴትዮዋ ወርቅ በወርቅ ብር በብር አምባሩ እጇ ምኗ ሁሉ ነገር ተሸበራረቀ በጣም የሚገርመው ይሄን ጉድ ስታይ እንስራዋንም የሚደረገውንም ጥላ በሩጫ ወዴት ሄደች ወደ ቤቷ ገባች ወደ ቤቷ ስትሄድ መጀመሪያ ያገኛት ላባ ነው ይችን ቃል ብዬ ወደ ፊት ልሂድ ላባ ሲያያት ምን አለ እናንተ አስቡ በጣም እኮ የሚገርም ነገር እኮ ነው እግዚአብሔር ይሄን መንፈስ በቤተ ክርስቲያን ያምጣ እንደው ሂሳቡን እናስበውና በእስራኤላውያንና በኢትዮጵያውያን ታሪክ ላይ ልጆች ከ9 ዓመት ጀምሮ ውሃ መቅዳት ይጀምራሉ ብለን በድሮ ዘመን ቦኖ በሚባለው ጊዜ ውሃ ቢቀዳ አይደለም በቀን 2 ጊዜ ነው አይደል ጧትና ተሰዓት ወይ ማታ የሚቀዳው እቺ ልጅ በ9 ዓመቷ ብትቀዳና የአብርሃም ሎሌ በ18 ዓመቷ ቢያገኛት ብለን ብንስማማ በዚህ ሐሳብ 9 ዓመት በቀን 2 ጊዜ ውሃ ስትቀዳ ብርና አንባር አግኝታ አታውቅም ወይም ወደ ውሃው ጋር ስትመጣ እንዲህ አይነት በረከት ያገኘኛል ብላ መታጣቀም አሁን ግን እግዚአብሔር መጣ ጊዜው መጣ ሰዓቱ መጣ ዘመኑ መጣ እግዚአብሔር ተነሳ እግዚአብሔር የተባረከ ይሁን ውሃው ጋር ስትሄድ የጠበቀችውን ውሃ ሳይሆን ያገኘችው ወደ ወንድሟ ወደ ላባ ሮጣ ስትመጣ ላባ አየ እኔ ይውላችሁ በዚህ ትውልድ ላይ ይሄን መናገር ወዳለሁ ላባ ሲያያት ወንድሟ ምን ይላል በእጇ ላይ ያለውን አንባርና በአፏ የተናገረችውን ቃል በሰማ ጊዜ ወደ ምንጩ ሮጠ ይላል ወደ ምንጩ ሮጠ እግዚአብሔር ይሄንን በትውልዳችን ያምጣ ወደ ራሳቸው የሚያሮጡ ሰዎች ሳይሆን ወደ ምንጩ የሚያሮጡ ሰዎች ይነሱ አረ የሰማኝ አሜን ይበል ይኸውላችሁ
አባትየውን ውጣ ብሎ እግዚአብሔር አብርሃምን አስወጣ። ይስሐቅ እንዳይመለስ ወደዛ ምድር ብሎ አለ። ያዕቆብ ግን አባቱም አያቱም የተነገራቸው ነገሮች እንቢ ብሎ 20 ዓመት ባርነት የኖረው ዘሩ እንዳያድግ በተባለበት ሰፈር ነው። ለዚህ ነው እግዚአብሔር እንደገና ዘሩን ሊመልስ የተነሳው። በዚህ ቃል ጨርሰዋለሁ። ኢየሱስ ጌታ ነው። ጊዜያችሁ መውሰድ ስለማልፈልግ እግዚአብሔር ያዕቆብን ሊመልሰው ሲፈልግ በያቦቅ ወንዝ ጋር አገኘው። ሲመለስ ማለት ነው። ልክ ያቦቅ ወንዝ ጋር ሲያገኘው ሚስቶቹንም ልጆቹንም የሰበሰበውን ነገር ሁሉ ከሱ አርቆ ብቻውን ቀር ይላል። እኛ አሁን ወደ አዲስ ዘመን ልንመጣ ነው። አዲስ ዓመት ውስጥ እንገባለን ብለን ተነስተናል እንደ ህዝብና እንደ ሀገር አይደለም። እግዚአብሔር በዚህ ያስጀምረን። አሜን። በዚህ ያስጀምረን። የሰበሰብነውን ነገር ወደ ጥግ አድርገን እግዚአብሔርን እንፈልግ። ዓመቱ ሳያገኛችሁ እግዚአብሔር ያገኛችሁ። በዓመቱ ውስጥ ያለው ነገር ሳያገኛችሁ በክብር ያለው ጌታ ያገኛችሁ። እሱ ሲያገኛችሁ ነገር ይለወጣል። እግዚአብሔርም በሌሊት በያቦቅ ወንዝ ጋር ከያዕቆብ ጋር ታገለ። በረከታችሁ ያለው በሰው እጅ ሳይሆን በረከታችሁ ያለው በእግዚአብሔር እጅ ነው። ይሄ ዘመን አሁን ያለንበት ዘመን ከሰው ጋር የምንታገልበት ዘመን ሳይሆን ከእግዚአብሔር ጋር የምንታገልበት ዘመን ነው። ሰው ከእግዚአብሔር ጋር ከታገለ በረከቱ በሱ ላይ ይመጣል። በዚህ በአንድ ቃል ላጠቃልልና ተሰዓት ላይ መናገር ያለብኝን ነገር ነግራችኋለሁ። እግዚአብሔር ወደ ፈቃዱ ሊያስነሳን፣ እግዚአብሔር ወደ ሐሳቡ ሊያስነሳን፣ እግዚአብሔር ወደ ተናገረን የትንቢት ሐሳብ ከራሳችን ጀምሮ ሲያንገቶቻችን ዝቅ አድርገን ትንሽ ደቂቃ እናስብ። መንፈሳችሁን እግዚአብሔር ያድሰዋል። አእምሮአችሁን እግዚአብሔር ያድሰዋል። ልባችሁን እግዚአብሔር ያድሰዋል። ደረማሶ ፕሮቫግላማንደረ ደበገረ ቦሮና ማንደረ ደማሲያ አንተ እግዚአብሔር ነህ። አንተ ጌታ ነህ። አንተ ታላቅ ነህ። ሲያወሩት እግዚአብሔርን አናግሩት። እስቲ እግዚአብሔርን መንፈስ በማይነገር መቃተት ስለ ቅዱሳን ይማልዳል። እንደ እግዚአብሔር ፈቃዱን በእናንተ ሊያደርግ ስለሚወድ መመለስ ያለባችሁ ነገር ውስጥ ዛሬ እግዚአብሔር ይመልሳችሁ። ወደ ፈቃዱ ይመልሳችሁ። ወደ መንገዱ ይመልሳችሁ። ወደ ዓላማው ይመልሳችሁ። ወደ መታደስ ይመልሳችሁ። ማዶቨረለ ደጋስቶ ፕሬቬግላማንዶ ዶዶቨረለ ዲካራቫንዴስ e pravado deve sopra veglamando dodoverías bera lavado mas se preveglamando radabashikara bagala bogara lavadi የዘላለም አምላክ እግዚአብሔር ሆይ የመታደስ ዘመን ይምጣ ዛሬ። የመታደስ ወራት ይምጣ ዛሬ። ወደ ፈቃድህ ትውልድን የምትጠራበት ዘመን ይምጣ ዛሬ። እግዚአብሔር ሆይ የሚቀጥለው ዘመናችን ይሄ ስለሚሆን ስም ይባረክ። እስቲ ሁሉ ጉባኤው በአንድነት ተነስተን እጆቻችንን ወደ ሰራዊት አምላክ ወደ እግዚአብሔር እናነሳለን። በቃ ይሄንን አምነን እንናገራለን በጌታ በኢየሱስ ክርስቶስ ስም። የተዋጣው ነገራችን ይተፋል በዚህ በሚቀጥለው ዘመን። እግዚአብሔር የተባረከ ይሁን። የተስፋውን ቃል የያዘ ትውልድ ይተፋል። ራእዩን የያዘ ትውልድ ይተፋል። ሐሳቡን የያዘ ትውልድ ይተፋል። ከነትንቢታችን ከነመገለጣችን ከነተሰጠን የተስፋ ቃል እግዚአብሔር ያዘዋል። የዋጣውን ነገራችንን የዋጣውን ኃይለኛውን ብርቱ ነው የሚባለውን ነገር ሁሉ ዛሬ በኢየሱስ ስም ያዘዋል።
ያዘዋል እጆች እንደተነሱ እንጸልያለን ይታዘዛል ዛሬ ለእግዚአብሔር የማይታዘዝ ነገር የለም ይታዘዛል እኔ በመንፈስ አዘዋለሁ ዛሬ ህይወታችሁን የዋጣውን ነገር ራያችሁን የዋጣውን ነገር ህልማችሁን የዋጣውን ነገር ሩጫችሁን የዋጣውን ነገር በተለያየ መንገድ በናዝሬቱ በኢየሱስ ስም ይተፋል ዛሬ ማጆቫዶ ማሳፕራቫዳ Madre vegla mandoro da bada. Makravaga mandere levedi ala balala bagandere levedi ala bassa. በመንፈስ ከመንፈስ ቅዱስ ጋር እንተባበራለን ዛሬ የሰዎች ነገር ይተፋል ማዶሶ ፓካታራባሺያ የእግዚአብሔር መንፈስ ነው እንደዚህ የሚለኝ ባንቺ ላይ የተሰራው መሳሪያ አይከናወንም ኃይል የለውም ጉልበት የለውም እስከ ዛሬ ድረስ የታገልክበት ነገር አሁን ግን ያበቃል እኔ ለማን እንደምናገረው አላቅም በማን ላይ እንደምናገር አላቅም የእግዚአብሔር መንፈስ ግን እርጅ ያረጋዋል መንፈሴን ማላባዶ ማሴ ፕሬቬግላ ማንዶረለ በረለ በሪያላ ባሳ በጾም በጸሎት የእግዚአብሔር ሰዎች እጅ በመጫን በተለያየ መልእክት እነዚህ ነገሮች ተነግረውሽና ተነግሮህ ነገር ግን አሁንም ትግል አላቆም ያለ ህይወት ያለው ሰው አለ እዚህ ቤት ውስጥ እግዚአብሔር ምን ይለኛል ዛሬ ግን እግዚአብሔር ይሄንን የሚያስቆምበት ሰዓት ነው ኤው ስሙኝ እግዚአብሔር እየተናገረ ያለው ነገር ከምን የተነሳ ነው ይሄን የምትናገረው ብትሉኝ እነዛ ሶስት ሴቶች ኢየሱስ ክርስቶስ መቃብር ለመጎብኘት ሲሄዱ መንፈስ ቅዱስ እንደዚህ ይለኛል ሽቶ ገዝተው ሲሄዱ እንዲባባሉ ነበር የመቃብሩን ድንጋይ ማን ያንከባልልልናል ይባባሉ ነበር አይኖቻቸውን አቅንተው በተመለከቱ ጊዜ ድንጋይ የማንከባለል ነገር አልተፈጠረም በእነሱ ህይወት አይናቸውን ብቻ ነው ያነሱት ለምን ሶስተኛው ቀናዋ ትንሳኤ ቀናዋ የሚነሳበት ቀናዋ ማአዱላ አሽካ ታፓዲያ እግዚአብሔር የሚናገረኝ ከኔና ካንቺ የተነሳ ሳይሆን ጊዜው ወቅቱ ሰዓቱ ስለሞላ ድንጋዩ ከፊትሽ ሊንከባለል ፓታቫዶ ማሳ ፔልቫዶ ማንደረለ በጋላ ባራላ ባዲያ ናማንደረለ በጋላ ቦራላ ባዲያ የውላችሁ እግዚአብሔር እንደዚህ ይለኛል ድንጋዩ የተንከባለለው ኢየሱስ እንዲወጣ ሳይሆን ሴቶቹ እንዲገቡ ነው እሱ ለመውጫ ቀዳዳ ያስፈልገውም መውጫ በር ያስፈልገውም መግቢያ በር ያስፈልገውም ዘላለም ውስጥ የሚኖር የዘላለም አምላክ እግዚአብሔር በተዘጋው ነገር ውስጥ በትንሳኤ ክብር የሚመላለስ ጌታ ማንንም ባልደረሰበት ሰፈርና ማንነትሽ ውስጥ ማንነቱ ዛሬ እግዚአብሔር ይገለጣል